ለኮንተንት ክሪኤሽን ከላፕቶፕ እና ከዴስክቶፕ የትኛው የተሻለ ነው የሚለውን በስድስት ዋና መስፈርቶች ዛሬ በዚህ ቪዲዮ እናያለን። እስከ ቪዲዮ መጨረሻ ያያችሁ ከላፕቶፕ እና ከዴስክቶፕ ለኮንተንት ክሪኤሽን የትኛው እንደሚሻል በእርግጠኝነት ታውቃላችሁ። ሰላም ቤተሰብ እንዴት ናችሁ? ይህ ኩሪ ሪቪው ነው። እንደተለመደው በአዲስ ቪዲዮ መተናል። ኮንተንት ክሪኤሽን ላይ ያለን ሰዎች ከላፕቶፕ እና ከዴስክቶፕ የሚሻለውን ለማወቅ እነዚህ ስድስት መሰረታዊ ነገሮችን ማወቅ በጣም ወሳኝ። የመጀመሪያ የሚሆነው ሲፒዩ ነው። ሴንትራል ፕሮሰሲንግ ዩኒት ነው። ሶ የላፕቶፕ የዴስክቶፕም ዋና መሰረት የሚሆነው ፕሮሰሰሩ ነው። ሶ እሱን በመጀመሪያ ደረጃ እናያለን። ደግሞ ጂፒዩ ኮንተንት ክሪኤሽን ላይ ያለን ሰዎች ቪዲዮ ረንደር በማድረግና ኤዲት በማድረግ ግራፊክስ ዲዛይኖችን በመስራት ብዙ ስራዎችን በተለያየ ሲስተም እንሰራለን። ሶ ለነዚህ ደግሞ ጂፒዩ በጣም ወሳኝ ከሚባሉት ሁለተኛ ላይ የሚጠቀስ ነው። ሶስተኛው ደግሞ ራም፣ ላፕቶፕም ለዴስክቶፕም ወሳኝ ከሚባሉ ሶስተኛ ደረጃ ላይ የሚቀመጠው ራም ነው። ሶ ራምም ከቤዚክ ነገሮች ከቤዚክ መስፈርቶች አንደኛው ነው የሚሆነው ማለት ነው። ሌላው ደግሞ ዲስፕሌይ ኳሊቲ። ዲስፕሌይ ኳሊቲ ስንል ዲስፕሌይ የምንጠቀምበት ዲስፕሌይ እንዴት ነው፣ ሪዞሉሽኑ ምን ያክል ነው ሪዞሉት የሚያደርገው 1080፣ 2K፣ 4K የሚባሉ ነገሮች ስላሉ ዲስፕሌይ በጣም ወሳኝ ከሚባሉት ቤዚክ ነገሮች አንደኛው ስለሚሆን ዲስፕሌይ ኳሊቲ ከመስፈርት ውስጥ እናስገባለን ነው። አምስተኛው አፕግሬድ የሚሆንበት ሲስተም ነው። ያ ማለት ዴስክቶፕም ላፕቶፕም አፕግሬድ ይሆናሉ። በእርግጥ አፕግሬድ የሚሆነው ፓርትና የማይሆነው ፓርት አለ። የትኛው አፕግሬድ ለማድረግ ይሻላል የሚለውንም ዲቴል እናያለን። ሌላው ደግሞ ኩሊንግ ወይም ደግሞ በምንጠቀምበት ጊዜ ስታቢሊቲው ወሳኝ ነው የሚሆነው ማለት ነው። ሶ እነዚህ ስድስት ቤዚክ ነገሮችን ይዘን ማለትም ሲፒዩ፣ ጂፒዩ፣ ራም፣ አፕግሬዲቢሊቲ፣ ኩሊንግ እና ዲስፕሌይ ኳሊቲን ይዘን አድቫንቴጅ እና ዲስአድቫንቴጅ እናያለን። አንደኛ ላፕቶፕ ተመራጭ የሚሆንበት ምክንያት ፖርታቢሊቲ ነው። ይሄ ማለት ምንድነው? አንድ ቦታ ቁጭ ብለን ለማንሰራ ሰዎች ፖርታብል መሆኑ ከቦታ ወደ ቦታ እየሄዳችሁ በመሃል እየተጠቀማችሁ መንገድ ላይ እየሰራችሁ ለመቀጠል ፖርታብል መሆኑ አንደኛውና ዋነኛው አድቫንቴጅ ነው የሚሆነው ለላፕቶፕ ጊዜ። ሁለተኛው ደግሞ ኦል ኢን ዋን መሆኑ፣ ዲስፕሌይ ሌላ ቦታ፣ ኪቦርድ ሌላ ቦታ፣ የተለያዩ ነገሮች ፕሮሰሲንግ ዩኒት ሌላ ቦታ ሳይሆን አንድ ላይ መሆኑ ላይክ እንዳልኳችሁ ከፖርታቢሊቲ ጋር የሚገናኝ ነገር ቢሆንም አድቫንቴጅ እንዲኖረው ያደርጋል። ያ ማለት ኦል ኢን ዋን ዲስፕሌይ፣ ሪዞሉሽን እያንዳንዱ ነገር ላፕቶፕ ራሱ ላይ ብቻ ስለሚሆን ቀለል ያለም ስለሆነ ኦል ኢን ዋን መሆኑ ሁለተኛው የላፕቶፕ አድቫንቴጅ ነው የሚሆነው። ሶስተኛው ደግሞ ባትሪ ዩዜጅ ወይም ደግሞ ቀጥታ ላይ መብራት በሚጠፋበት ጊዜ ኦር ፓወር ፍላክቹዌት በሚያደርግበት ጊዜ በባትሪው ብቻ ለረጅም ሰዓት ላፕቶፕን መጠቀም እንችላለን። እነዚህ ሶስቱ ላፕቶፕ አድቫንስድ ነው ከዴስክቶፕ ብለን የምናወራበት ላፕቶፕ ለኮንተንት ክሪኤሽን ዲስአድቫንቴጅ አድርገን የምናያቸው አንደኛው ኩሊንግ ሲስተሙ ነው። ምክንያቱም ላፕቶፕ በተደጋጋሚ ለረጅም ሰዓት መጠቀም ባትሪው አክሰሰሪዎቹን ፌል የማድረግ ካፓሲቲያቸው በጣም ከፍ ያለ ነው የሚሆነው። አጋጣሚዎች ብዙ ናቸው ፌል የሚያደርግበት። ሶ ስሞለር ኩሊንግ ሲስተም መኖሩ በጣም ከዲስአድቫንቴጆች ዋነኛው ነው። ሌላው ደግሞ አፕግሬድ የሚሆንበት አጋጣሚው በጣም ትንሽ ነው። ዲስፕሌይ አንጻር ከተለያዩ ከኪቦርድ አንጻር አንዴ ከገዛን ላፕቶፕ ወር አንዴ መጠቀም ከጀመርን ራሱ ነው አፕግሬድ ማናረጋቸው ፓርቶች እጅግ በጣም ብዙ ስለሆኑ ትንሽ ሊሚትድ የሆነ አፕግሬድ የማድረግ ካፓሲቲ ስላለው ላፕቶፕ ሁለተኛው ዲስአድቫንቴጁ አፕግሬድ እንደፈለግነው አለማድረጋችን። ሶስተኛው ደግሞ ኮስት ነው። ዋጋ ተመሳሳይ ስፔክ ያለው በተመሳሳይ ሁኔታ በተመሳሳይ ፐርፎርም ማድረግ የሚችል ዴስክቶፕ እና ላፕቶፕ ስናነጻጽር ላፕቶፕ እጅግ በጣም ውድ ነው የሚሆንበት። ሶ ከኮስት አንጻር ላፕቶፕ ከፍ ያለ ስለሆነ ይሄኛውን እንደ ዲስአድቫንቴጅ እንወስዳለን ማለት ነው። ሌላዎቹ ቅድም እንዳልኳችሁ አራተኛው ዲስፕሌይ ኦፕሽን። አንዴ ዲስፕሌይ በ14 ኢንች ኦር 1080 2K ወይም 4K ከገዛን ራሱ ነው የሚሆነው። ኦር አናዘር ሌላ ነገር ካልተጠቀምን ላፕቶፕ ብቻውን ዲል የምናደርግ ከሆነ እነዚህ አራቱ ዲስአድቫንቴጅ ሆነው ይቀመጣሉ ማለት ነው። ዴስክቶፕ ደግሞ ለኮንቴንት ክሪኤሽን ለመጠቀም ስናስብ አድቫንቴጆቹ በጣም ብዙ ናቸው። የመጀመሪያው እጅግ በጣም ሃይ ፐርፎርማንስ ይኖራል ዴስክቶፕ። አንደኛው ነው ዋነኛው ይሄ ነው። ሶ ዴስክቶፕን ከላፕቶፕ ሪሌቲቭሊ ስናይ ፐርፎርማንሱ እጅግ በጣም ከፍ ያለ ነው የሚሆነው በአሪፍ ኮንዲሽን ያለ ዴስክቶፕ ከሆነ። ከዛ ውጪ ደግሞ ሁለተኛ ምንድነው ቤተር ኩሊንግ ሲስተም አለው። ምን ማለት ነው? እጅግ ረጅም ሰዓት ስንጠቀም የመሞቅ ወር ደግሞ እንደ ላፕቶፕ ይሄም ችግር የለበትም። ዴስክቶፕ ረጅም ሰዓት በተደጋጋሚ መጠቀም ስለምንችል በጣም ሰፊ ኩሊንግ ሲስተምን ወኛው ቤተር ኩሊንግ ሲስተም አለው ማለት ነው። ይሄ ማለት ረጅም ሰዓታትን ከፍተን ዴስክቶፕን ከላፕቶፕ ይልቅ ረጅም ሰዓታትን መጠቀም እንችላለን። ይሄ እጅግ በጣም ሰፊ ጥቅም ነው የዴስክቶፕ። ሌላኛው ደግሞ
ከላፕቶፕ አንፃር ዴስክቶፕ አፕግሬድ ለማድረግ በጣም ቀላል፣ ስክሪኑን መቀየር በፈለግነው ሪዞሉሽን መቀየር እንችላለን። እንዲሁም ደግሞ ኪቦርዶቹን፣ ማውዙን፣ ኤቭሪቲንግ ሲስተሙን ስክሪኑን አፕግሬድ ማድረግ እንችላለን። ሪዞሉሽኑን 1080 2K 4K እያለን ስክሪኑን ብቻ አፕግሬድ ማድረግ እንችላለን። ሲስተሙን፣ ራሞቹን እያንዳንዱ ነገር አፕግሬድ ስለምናደርግ ዴስክቶፕን አፕግሬድ ማድረግ ከላፕቶፕ አንፃር እጅግ በጣም ቀላል ነው። ሶ ይሄ አድቫንቴጅ ይሰጠናል ማለት ነው። ሌላው ነገር ደግሞ ዴስክቶፕ ተመሳሳይ ስፔክ ከላፕቶፕ ጋር ያለ ዴስክቶፕ ዋጋው እጅግ በጣም ቅናሽ። ምን ማለት ነው? ተመሳሳይ ስፔክ፣ ተመሳሳይ ስራ፣ ተመሳሳይ ፐርፎርማንስ ያለው ዴስክቶፕ ገበያ ላይ እጅግ በጣም ላው ኮስት። ሶ ያ ደግሞ አድቫንቴጅ ያደርገዋል ማለት ነው። ሶ ምን አድቫንቴጅ ወይም ደግሞ ዲስአድቫንቴጆችን ስናይ ኦንሊ ዴስክቶፕ ሊሚትድ የሆነ ዲስአድቫንቴጅ ነው ያለው። እሱ ምንድነው? ፖርተብል አለመሆኑ ብቻ፣ ከቦታ ወደ ቦታ ይዘን ስለማንንቀሳቀስ ብቻ ዴስክቶፕ ሊሚትድ የሆነ ዲስአድቫንቴጅ ይኖረዋል ማለት ነው። ሶ ፋይናሊ ከዴስክቶፕ እና ከላፕቶፕ ለኮንተንት ክሪኤሽን በእናንተ ምርጫ የትኛው እንደሚሻል ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። የዛሬ ቪዲዮ አሪፍ ሆኖ ካገኛችሁ ላይክ ማድረጋችሁን እንዳትረሱ። ለቀጣይ ቪዲዮ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ።